ሰላም ናችሁ ወይ? እንግዲህ በዓል ትናንትናም ዛሬም ነው። ዛሬ ደግሞ በእነዚች ባለ ሸክ ባለ ሽሮ ማለት ነው። ያው ዛሬ ጾም ነው እንግዲህ እንደሚታወቀው ቀዳም ሁሉም አለ ኢንሻአላህ ጓደኞቼ ጋር ስላለሁኝ እነሱ ለፍተው ሰርተው ብዬ ነው ያፈጠርኩትኝ። ኢንሻአላህ ቀጣይን ጾመዋለን። ሀገራችንን ሰላም ያደርግልን፣ እኛንም አላህ ይጠብቀን። የማዳም ቅመሞች በያላችሁበት ራሳችሁን ጠብቁ ካላህ በታች ማለት ነው። የሚያስፈልጋችሁን ነገር የሚያሰኛችሁን ነገር ቤታችሁ ስርት አድርጋችሁ በግዥም ሳይሆን በቀላል ነገር ቤታችሁ ሰርታችሁ መጠቀም አለባችሁ እላለሁኝ። ዛሬ እንግዲህ ችን ትመስላለች ምሳዬ። የጾማችሁ አውፍ በሉኝ እንግዲህ እኔም ቀጣይ እንግዲህ እንደናንተው ጿም ይሆናለሁ ማለት ነው። አላህ ጋር ጾሞ ከተጠቀሙት ከተቀበላችሁ አላህ ያደርገን፣ አመት ያድርሰን፣ ያመሰ ይበለን። ሁላችንንም በያለንበት አላህ ይጠብቀን። ሁላችንም የራሳችን ህይወት የራሳችንን ቤት የራሳችን ሁሉን ነገር ሰጥቶን በሀገራችን ላይ ሁለዚህ ታዛዥ ሳይሆን አዛዥ የምንሆንበት ሰዓትና ጊዜ ቅርብ ያድርግልን። አላህ ይጠብቀን። ሀገራችንንም የሰውንም ሀገር ያለንበትን ሁሉን ብቻ ዓለምን ሰላም ያድርግልን። ታመምም የሚሽርበት ያጣም የሚያገኝበት አመት፣ ወራት፣ ደቂቃ፣ ሰከንድ ያድርግልን። ሁላችንም በዱአን በርታ። የጾማችሁም ያልጾማችሁም እስከዛሬም የጾምነውን እንዲቀበለን ሁለዚህም ዱአ እናደርግ እላለሁ እህት ወንድሞቼ። እሺ ቤተሰቦቼ እንግዲህ ከጓደኛዬ ጋር ነው የመጣሁት ዛሬ። ብቻዬን አይደለሁም ማለት ነው። መወዳት ማከብራት ምርጥ እህቴ ጓደኛዬ የስደት ጓደኛዬ ናት ማለት ነው። ሶፊ ትባላለች ማለት ነው። አብረን ነው የመጣ ነው ዛሬ። ብቻችንን አልመጣሁም ማለት ነው። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትረፍረፍ ይበል በያላችሁበት ቦታ። እንዲሁም ደግሞ መላ እስልምና እምነት ተከታዮች በሙሉ ትላንትና ያዋላላችሁም እንኳን አደረሳችሁ፣ ኢድ ሙባረክ ብለናል። እንግዲህ ዛሬ ደግሞ ትላንትና ዶሮ ወጥ ነበር የጋበዝኳት። ዛሬ ደግሞ በሹርቲ እስኪ ሹርቲ ደግሞ እናቀምሳት እያልን በሹሮ መተንላችኋል ማለት ነው። እናንተ ደግሞ ላይክ ሼር ማድረጋችሁን እንዳረሱ፣ እንደውም ሀሳብ አስተያየታችሁን በኮሜንት ስር እየጻፋችሁልኝ ማለት ነው። ኮሜንታችሁ ደግሞ ለማንበብ እኛ ደግሞ ዝግጁንም ማለት ነው። እስኪ እንደማታሳፈሯት ቪዲዮ ሰርታላችኋለች እንደማታሳፍሯት ተስፋ ላይ ማለት ነው። ውድ ቤተሰቦቼ እስኪ ምን ያህል ላይክ እና ቪው እንደሚኖረው ደግሞ እንጠብቃለን ማለት ነው። ኢንሻአላህ ዱአ አድርጉላቸው። በነገራችን ላይ ከቤተሰቦቻቸው ጀምሮ ማለት ነው። ያው ስደት ላይ ብዙውን ጊዜ ታውቃላችሁ፣ ከብዙ በላይ ከገንዘቡ በላይ ከእውቀቱ በላይ ስደት ብዙ ነገር ያስተምራል። በነገራችን ላይ ስደትን ተሰደርን ብለን ብዙ ሰዎችን የምንቆጭበት ነው፣ ግን ስደት እንደምታዩት ከተማርንበት በላይ ነው። ስደት የሚያስተምረን ትልቁና ዋናው ደግሞ ፖይንት ምንድን ነው? ጓደኛ ታገኙበታላችሁ፣ ታፈሩበታላችሁ፣ ወዳይ ጥላት ትለዩበታላችሁ። ሌላ ሀገር ብዙ አመት ኖር ያለሁ ግን ኢትዮጵያውያን ብዙም አልነበረ። ግን እዚህ ሀገር ስኖር ደግሞ አንዳንዴ ሀገራችንን የማናስታውሰው ብዙ ኢትዮጵያውያኖች ሰብሰብ ብለን ስለምንኖር መሰለኝና የተለያየ ቤት ቢሆንም ሰብሰብ ብለን ስለምንኖር ሁሉም ነገር አይናፍቀኝም ሆነን ለመናገር ሁሉ። እርግጥ እኔ ቤተሰቦችን በቅርብ ነው ያጣሁት። አላህ ይዘንላቸው፣ የዛኛውን ቤት አላህ ያሳምርላቸው። ግን ከዛ በላይ ሀዘን የምትረሱበት ሁሉን ነገር የሚያምራችሁን ነገር የምታገኙበት ጥሩ ጓደኛ ስታገኙ ደስ ይላችኋል። እና ከቤተሰቦቻቸው ቀጥል። በባለፈው እንደውም በራሴ እንትን ለቅቅ ያለሁኝ ቲክታክ አለኝ። ቤተሰቦቻቸውን አመስግኑልኝ ብዬ ታውቃላችሁ። ተልባ እንትን እያልኩኝ ነግሬያችኋለሁ። ቅቤው ተነጥሮ